እናስተሳስር ወንዶች ከባሎች ከሚስቶቻቸው ቁጥር አንድ የሚፈልጉት ነገር ታውቃላችሁ በናት ፍቅር እንዳትሉኝ ፍቅር ዲፎልት ነው ክብር ነው አክብሮት ወይም ክብር ሁሌና ተሳሳለሁ ሴቶቹን ባገኘኋችሁ ቁጥር እናገራለሁ ዓለም ላይ ያንቺን ባል የሚያከብር ብዙ ሰው ላይኖር ይችላል ወይ ማንንም ላይኖር ይችላል እሱ ግን ጥማቱ አንቺ እንድታከብሪው ነው ለታለም ያዘ ቀይ መስመር ነው ሐቂቃ ወላሂ ሸረፍ ትንሽ ውስጡ ሸረፍ ያለው ሰው ማንንም እንዲንቀው አይፈልግም አላ ራሲ ሚስቱ እንድትንቀው እንድታዋረድ አይፈልግም በቃ እሷን የምታከብረኝ ብሎ ደስ እያለ ይኖርበት ወቅ ይሄንን ልዩነታችንን ማለት ነው ሴቶቹ እንደዚሁ ተጠይቀዋል ቁጥር አንድ የሴቶቹ ዲማንድ ምን ይመስላል እንደዚህ በተለያዩ ጥናቶች በተደረጉ ደህንነት ነው ደህንነት ምቾት መሰማት ማለት ነው ገባ በቃ ያለ መፈታት ያለ መዋረድ ያለ መገፋት ይሄ ቤት ያለ መፍረስ በወሬዋ በተግባሯ ሁሉ ምቾት እንዲሰማት ሴኩሪቲ እንዲሰማት አድርግ this is ቁጥር አንድ ዲማንድ ነው የተለያዩ ሴቶች የተለያየ ነገር ሊነግሩ እንደሚችሉ አውቃለሁ ጠንቅቄ እረዳለሁ ፍቅር ነው የምፈልገው ኃላፊነቱን ነው የምፈልገው ኢላ አኺሪ ዞሮ ስናጠነጥነው ግን በድምዳሜ ላይ ያገኘ ነው የደህንነቷ ምንጭ የሴኩሪቲያ ምንጭ እንድትሆን ትፈልጋለች ስለዚህ በአቃልህም በተግባርህም በተለያየ መንገድም ማለት ነው ሌላም ጊዜ ተመልሰን እንመጣበታለን ይሄን ጉዳይ ኮንፍሊክትን ስናወራ አንዳንድ ወንዶች ሳያስቡት ሚስቶቻቸውን ኢንሴኩሪቲ እንዲሰማቸው ያደርጋሉ የደህንነት እጦት የነገሰበት ቤት ውስጥ የሚኖሩ እህቶች እናቃለን በተለያየ መንገድ የተላለፈ መልእክት ማለት ነው ዶንት ዱ ዛት አታርግ በቃ ካልፈለክ ከሷ ጋር መኖር ካልፈለክ ሁሉ ጊዜ በሰቆቃ አታኖር ቁርጥ ያለ ውስጥ የተደመደመ ነገር ካለ በስጋት ቀጠና ውስጥ ከምታሰቃያት እቅጫን ነገራት አንድ ቀን በቃ አላህ አላት ሐቂቃ አላህ አላት እዚህ ይሄ ሴቶቹን ፍላጎት በደንብ ልናስብበት ይባጋባልና ከትዳር ጓደኛህ ጋራ ደህንነቷን እንዲሰማት ከሚያደርግ ቁጥር አንድ ፖይንት መካከል የዓለምህ አንተ የራስህ ዓለም አለ አይደል በቃ ፉላን መሐመድ አህመድ ምናምን የምትባል ሰውዬ የዓለምህ አካል ናት አይደለችም የህይወትህ ፓርት ኤንድ ፓርሰል ናት አይደል ማትገነጣጠል ማለት ነው ይሄን ታይም ኤንድ አጌን ንገራት ማትለያያት መሆኗን አንተን ከሷ የሚለይህ ሞት ብቻ መሆኑን አስረግጠህ ንገራት ታየዋለህ ፊቷ ላይ ታየዋለህ ተሰሩፋት አኽላቋ ላይ ይሄ ደህንነት የሚፈጥረውን ምቾቷን ማለት ነው ይሄ የደህንነት ማረጋገጫ ቃላቶች ምስጋና አፕሪሺዬሽን ውዴታና አለፍ ገደም ይያልክ እነዚህን አይነት መልእክቶች ማስተላለፍ ቤትህ ውስጥ የሚፈጥረውን መረጋጋት ምስክር አንተ ትሆናለህ ስታየው